ሰው በማስገደል አስክሬን በጅብ እንዲበላ አድርጎ ለ6 ዓመታት ተሰውሮ የነበረ ግለሰብ ተይዞ በስርዓት መቀጣቱን የሸካ ዞን ፖሊስ ገለጸ። በደቡብ ምዕራብ ኢትዮጵያ ክልል ሸካ ዞን የኪ ወረዳ በጪ ቀበሌ ልዩ ስሙ ምች ወንዝ ብሎ በሚጠራው አካባቢ ህዳር 12 ቀን 2011 ዓ.ም ለጊዜው ማንነታቸው ያልታወቁ ታጣቂ ሽፍቶችን ከጫካ በመጥራት የግል ተበዳይን ጭካኔ በተሞላበት ሁኔታ በጥይት በማስገደል አስክሬኑን ጫካ ውስጥ እንዲጠላ አድርጎ በጅብ እንዲበላ ያደረገው ግለሰብ ከዓመታት ፍለጋ በኋላ ተይዞ በስርዓት ተቀጥቷል። የሸካ ዞን ፖሊስ መምሪያ ህዝብ ግንኙነትና ገጽታ ግንባታ ዲቪዥን ኃላፊ ምክትል ኮማንደር ልሳነ ወርቅ ተስፋዬ ለቲክቫ ኢትዮጵያ በሰጡት ቃል ግለሰቡ ይህንን አስነዋሪ የወንጀል ድርጊት ከግብረ አበሮቹ ጋር በመሆን ፈጽሞና አስፈጽሞ ላለፉት 6 ዓመታት ከአካባቢው ተሰውሮ ቆይቷል ብለዋል። ጉዳዩን ለማረሳሳትና ህብረተሰቡን ለመቀላቀል ሙከራ ሲያደርግ የአካባቢው ነዋሪዎች በሰጡት ጥቆማ በቁጥጥር ስር ሊውል መቻሉን አስታውቀዋል። የሸካ ዞን ፖሊስ ከየኪ ወረዳ ፖሊስና ሌሎች የፍትህ ተቋማት ጋር በመሆን ግለሰቡ በሌለበት የክስ መዝገብ በመክፈት ሲከታተል ቆይቷል። ግለሰቡ ከ6 ዓመታት በኋላ ከተያዘ በኋላ የሸካ ዞን ከፍተኛ ፍርድ ቤት ከአቃቢ ህግ በቀረበለት ክስ መነሻ ግራ ቀኙ ግራ ሲያከራክር ቆይቶ በ18 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ፖሊስ ከወንጀሉ ጋር ግንኙነት ያላቸውንና በጫካ መሸገው መሰል ወንጀሎችን የሚፈጽሙ አካላትን በቁጥጥር ስር ለማዋል ክትትል እያደረገ መሆኑንም አመልክቷል። ለጥቃቅንና አነስተኛ ኢንተርፕራይዞች ነጋዴዎችና ወኪሎች አነስተኛ ንግድ ቢዝነስ እንዲጀምሩ ወይም እንዲያስፋፉ በዋስትናና ያለ ዋስትና እስከ 1.2 ሚሊዮን ብር የሚደርስ ብድር ማግኘት ያስችላቸዋል። ኢትዮ ቴሌኮም በሲንቄ ባንክ የ15 ቢሊዮን ብር የፋይናንስ ድጋፍ አቅራቢነት አዳዲስ የፋይናንስ ፕሮዳክቶችን የማስተዋወቅ መርሃ ግብር በዛሬው ዕለት አከናውኗል። ይፋ የተደረጉት ፕሮዳክቶች በቴሌብር ሱፐር አፕ፣ ፋይናንሻል ሰርቪስ ዊዝ ሲንቄ ስር የሚገኙ 4 ፕሮዳክቶች ናቸው። አገልግሎቱ ወቢ የብድር አገልግሎት፣ የትናንሽና መካከለኛ ብድር አገልግሎት፣ የማይክሮ ሴቪንግ፣ የዲቫይስ ፋይናንሲንግ አገልግሎቶች ናቸው። የብድር አገልግሎቶቹ የሚቀርቡት ደንበኞች በቴሌብር ላይ ባደረጓቸው የገንዘብ እንቅስቃሴዎች ታይተው በሚቀመጥላቸው የብድር ጣሪያ መሰረት እንዳቅማቸው ይሆናልም ተብሏል። ሲንቄ ባንክ ካቀረበው 15 ቢሊዮን ብር ውስጥ 10 ቢሊዮን ብር የሚሆነው ትናንሽና መካከለኛ ኢንተርፕራይዞችን ለማስፋፋት የብድር አገልግሎት የሚውል ገንዘብ ነው። ብድሩ ሙሉ በሙሉ በዲጂታል መንገድ በቴሌብር ሱፐር አፕ አማካኝነት የሚከናወን ሲሆን በማስያዣና ያለማስያዣ ይከናወናል ተብሏል። ከሲንቄ ባንክ ጋር በተደረገ ስምምነት ለጥቃቅንና አነስተኛ ኢንተርፕራይዞች ነጋዴዎችና ወኪሎች አነስተኛ የንግድ ቢዝነስ እንዲጀምሩ ወይም እንዲያስፋፉ በዋስትናና ያለ ዋስትና እስከ 1.2 ሚሊዮን ብር ብድር ማግኘት እንደሚያስችልም ተገልጿል። በዚህ አገልግሎትም በአመት እስከ 10 ቢሊዮን ብር እንደሚቀርብ ተመላክቷል። በአመት 960 ሺህ ዲቫይሶችን የሞባይል ቀፎችን ሲያቀርብ መቆየቱን የገለጸው የኢትዮ ቴሌኮም በአሁኑ የሲንቄ ባንክ ስምምነት መሰረት በአመት እስከ 2 ሚሊዮን ዲቫይሶችን እንደሚያቀርብ ዋና ስራ አስፈጻሚዋ ፍሬ ህይወት ታምሩ ገልጸዋል። ጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራልኝ። ሌተናል ጀነራል ታደሰ ወረደ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አውራምባ ታይምስ ከተባለ ሚዲያ ጋር ቃለ መጠይቅ አድርገው ነበር። በዚህ ወቅትም በትግራይ ተካሂዷል ተብሎ ተደጋግሞ ስለሚነገረው የመፈንቅለ መንግስት ጉዳይ ተጠይቀው መልሰዋል። በቀድሞ ፕሬዝዳንት አቶ ጌታቸው ረዳ የሚመራው የህወሓት ኃይል ባለፈው ባወጣው መግለጫ በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋል ብሎ ነበር። ይህው ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል የሚል አገላለጽም ተጠቅሞ ነበር። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጌታቸው ረዳ የፕሪቶሪያ የሰላም ስምምነት አካል ሆኖ በተቋቋመው ጊዜያዊ አስተዳደር ወደ ኃላፊነት የመጡ ናቸው ያሉ ሲሆን ወደ ኃላፊነት መጋቢት 2015 ዓ.ም ነው የመጡት። የጊዜያዊ አስተዳደሩ ቆይታ 2 ዓመት መሆኑ ይታወቃል። እንዲያ ሆኖም 6 ወር ሊራዘም ይችላል። ይሁን እንጂ የነበረው ጊዜያዊ አስተዳደር ለ6 ወራት ለማራዘም የሚያስገድድ በቂ ምክንያት አልተገኘም ብለዋል። መጋቢት 2015 ዓ.ም ወደ ኃላፊነት የመጡት አቶ ጌታቸው መጋቢት 2017 ዓ.ም የ2 ዓመት ቆይታቸውን ጨርሰዋል ሲሉ አስረድተዋል። አሁን የተደረገው በፓርላማ በጸደቀ አዋጅ ጊዜያዊ አስተዳደሩ ለ1 ዓመት ማራዘም ነው። በተራዘመው የጊዜያዊ አስተዳደር እድሜ የነበረው ፕሬዝዳንት ሊቀጥል ላይቀጥል ይችላል። አጋጣሚ ሆኖ አቶ ጌታቸው በኃላፊነት አልቀጠሉም ሲሉም ገልጸዋል። እኔ እንደ አዲስ በተራዘመው ጊዜያዊ አስተዳደር ወደ ኃላፊነት መጥቻለሁ። በትግራይ የኃላፊነት ጊዜውን ጨርሶ ከኃላፊነት የወረደ እንጂ የተካሄደ መፈንቅለ መንግስት የለም።
መፈንቅለ መንግስት አልተካሄደም ብቻ ሳይሆን ወደዛ የሚወስድ ምክንያትም አልነበረም ብለዋል። ያን ያህል ጉዳዩ አሳሳቢ ሆኖ መፈንቅለ መንግስት ተካሂዷል ወይስ አልተካሄደም የሚል ክርክርና እሰጥ አገባ ካለ ለሶስተኛ ወገን ድልንስ የሚያጠራ አካል ይኖር። ምናልባት እኔ ይሄንን ጉዳይ የሚያጠራ አካል ላቋቋም ብል ታማኒነትና ተቀባይነት ላይኖረው ስለሚችል ሶስተኛ አካል የሆነ ኮሚቴ ያጣራው ላለው ሲሉ መልሰዋል። በጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ሲሉ አክለዋል።